አውሮፓ ውስጥ በንጽጽር ድሃ ከሚባሉት ሀገሮች ተርታ ትሰለፋለች። በቅርብ ዓመታት ግን ኢኮኖሚዋ እያንሰራራ እንደሆነ ይነገራል። ለወትሩ ሕይወት በሮማንያ ውስጥ ረጋ ያለ ነው። ብዙ ሮማንያውያን ደግሞ በምዕራብ አውሮፓ ሀገራትና በአሜሪካ ተሰደው ይሰራሉ። ይህ ከውጭ የሚገኘው ድጎማ ለሮማንያውያን ቤተሰቦች ብሎም ለሀገሪቱ ጂዲፒ ትልቅ የገቢ ምንጭ ነው። ሮማንያውያን በድንቅ ማኅበራዊ ሕይወታቸው ከባህል፣ ሃይማኖትና ጥንታዊ ወጎች ባላቸው ጥብቅ ቁርኝት እንዲሁም በወይን ጠጅ ባህላቸው ይታወቃሉ። ሰዎቹ እንደሆነ መኖርን ይችሉበታል። ነገር ግን መኖርን ብቻ ሳይሆን ሞትንም ቢሆን አሸብርቀው ይቀበሉታል ብላችሁ እያጋነንኩ እንዳይመስላችሁ። በሳፓንታ የገጠር መንደር የሚገኘው ይህ የሜዊ ሴሜትሪ ወይም ደስተኛው የመቃብር ስፍራ ታዲያ ይህንን ፍንትው አድርጎ ያሳየናል። መቃብሮቹ ታዲያ በሚያማምሩ የመስቀል ቅርጾችና ስዕሎች፣ አስቂኝና አዝናኝ ግጥሞችና ጥቅሶች እንዲሁም የሟቾች ለቀሪዎቹ ዘመዶቻቸው የሚያስተላልፉት መልእክቶችን የያዙ ሲሆን ይህም ሞትን እንደ አሳዛኝ ክስተት ሳይሆን እንደ የቀጣይ ውብ ሕይወት መሸጋገሪያ መሆኑን የሚያሳዩበት እምነታቸው ነው። መቼም እኛ ሀገር ከዓለት በተፈለፈሉ ጥንታዊ አብያተ ክርስቲያናት ስንደመም አውሮፓ ውስጥ ጠንካራ ሃይማኖተኛ ሕዝብ ካላቸው ሀገሮች አንዷ የሆነችውና አብዛኛው ሕዝቧ የኦርቶዶክስ ክርስቲያኖች የሆኑት ሮማንያ ውስጥ ታዲያ በእንጨት በተሰሩት ጥንታዊ አብያተ ክርስቲያናት ትታወቃለች። እንደውም የዓለማችን ረዥሙ የእንጨት ቤተ ክርስቲያንም በጉያዋ ይዛለች። ሀገሪቱ ታሪክና ተፈጥሮ ያደላት በተራራና ውብ ሸለቆች ያሸበረቀው መልክዓ ምድሯ ታዲያ ሽር ብትን በሚሉበት በባቡሮቿም ትታወቃለች። ሀገሪቱ ከ22,000 ኪሎ ሜትር በላይ የባቡር ሐዲድ መስመር በመዘርጋት ከዓለማችን ባለረዥም የባቡር መስመር ባለቤቶች አንዷ ናት። ይህ በተራሮች ጉያ የሚምዘገዘገው የፊልም እንጂ የእውን ዓለም የማይመስለው ታዋቂው መንገድ ትራንስፋ ጋራሻን ሃይዌይ ይባላል። ዝነኛው የመኪናና የመንገዶች ሸው የሆነው ቶፕ ጊር የዓለማችን ምርጡ መንገድ ሲል ሰይሞታል። በዛሬው 66ኛው የዓለምን ይወቁ ኤፒሶዳችን ወደ ምስራቅ አውሮፓ ተጉዘን በቅርቡ በስፋት ወደ ሀገሪቱ በመግባት ስለሚገኙት ኢትዮጵያውያን ጨምሮ የብዙ ሀገራት ስደተኞችና የቪዛ አይነቶች፣ ለመሆኑ በዋና ከተማዋ ቡካሬስት ውስጥ የቤት ኪራይ እስከ ስንት ይደርሳል? ለመኖር ውድና ርካሽ የሚባሉ የከተማዋ ሰፈሮችስ የትኞቹ ናቸው? ሮማንያ ውስጥ ጥቁር ሆኖ መኖር እንዴት ነው? ዘረኞች ናቸው የሚባለውስ እውነት ነውን? የሮማንያ ቤርሙዳ ትሪያንግል ስለሚባለውና የዓለማችን እጅግ አስፈሪ ጫካ ስለሆነው ስለ ሆያ ባቺው ጫካ አስደናቂ ታሪክን ጨምሮ ሌሎች ሮማንያን የተመለከቱ አስገራሚ እውነታዎችን እንቃኛለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። ለዛሬ አንድ ነገር ላስቸግራችሁ ነው። የቻናላችን አናሊቲክስ እንደሚያሳየው ከሆነ አብዛኞቻችሁ ተመልካቾቻችን ሰብስክራይብ ሳታደርጉ ነው የምትከታተሉን። ፕሮግራማችንን ከወደዳችሁትና እኛን ለመደገፍ በነፃ ማድረግ የምትችሉት አንድ ነገር አለ። ይሄውም ሰብስክራይብ ማድረግ ነው። ስለዚህ ሰብስክራይብ ካላረጋችሁ አሁን ሰብስክራይብ እንድታደርጉ፣ ላይክና ኮሜንት ስታደርጉልን ደግሞ ተደራሽነቱ ይጨምርልናልና ላይክ በማድረግም አስተያየታችሁን እንድትሰጡን በትህትና ጠይቃለሁ።
አሁን በቀጥታ ወደ ሮማዎቹ ሀገር። ሮማንያ በደቡብ ምስራቅ አውሮፓ የምትገኝ ሀገር ስትሆን ከደጋማና ኮረብታማ ቦታዎች አንስቶ እስከ ሰፋፊ ሜዳዎችና የባህር ዳርቻዎች ድረስ ባለው የተለያየ መልክዓ ምድሯ ትታወቃለች። 238,000 ካሬ ኪሎ ሜትር ስፋት ያላት ሀገሪቱ የቆዳ ስፋቷ 254,000 ካሬ ኪሎ ሜትር ስፋት ካላት የሀገራችን አማራ ክልል ጋር ተቀራራቢ ነው። ሮማንያ በሰሜን ዩክሬን፣ በሰሜን ምስራቅ ሞልዶቫ፣ በምዕራብ ሃንጋሪ፣ በደቡብ ምዕራብ ሰርቢያና በደቡብ ቡልጋሪያ ያዋስኗታል። እንዲሁም በደቡብ ምስራቅ በኩል ሰፊ የጥቁር ባህር የባህር ዳርቻ ባለቤት ናት። የሮማንያ መልክዓ ምድር በአጠቃላይ በሶስት ዋና ዋና ክልሎች ይከፈላል። በመሃል ላይ የካርፓቲያን ተራሮች በአገሪቱ ውስጥ ጠመዝማዛ ሆነው እንደ ሞልዶቬኑ 2500 ሜትር ከፍታ ያለው ተራራ ያሉ የሀገሪቱ ከፍተኛ ቦታዎችን ይዘው እናገኛቸዋለን። እነዚህ ተራሮች በደንና በዱር እንስሳት የበለጸጉ ሲሆኑ እንደ ብራሾቭና ሲቢዩ ያሉ ውብ የሜዲቫል ከተሞች መገኛ ናቸው። ተራሮችን የከበበው የትራንሲልቫኒያ ፕላቶ ሲሆን ኮረብታማ ቦታዎች በተራሮች ውስጥ የተመሸጉ ውብ ጥንታዊ የኦርቶዶክስ አብያተ ክርስቲያናትና ለም የእርሻ መሬቶች ያሏቸው ሲሆን ድራኩላ በሚባለው ዝነኛ የሮማንያ አፈ ታሪክ በሰፊው ይታወቃሉ። ወደ ደቡባዊ የሀገሪቱ ክፍል ቁልቁል ስንወርድ ደግሞ የውላቻን ሜዳ ለግብርናና ኢንዱስትሪ ጠቃሚ የሆኑ ዝቅተኛና ለም ቦታዎችን ይዞ እናገኘዋለን። ይህ ቀጠናም የሀገሪቱ ትልቋና ዋና የባህልና የኢኮኖሚ ማዕከል የሆነችውን ቡካሬስትን ጭምር የያዘ ነው። ሮማንያ በሰፋፊና ለም የእርሻ መሬቶቿ ስንዴ፣ በቆሎ፣ ገብስ፣ ድንች፣ ወይን፣ የአሳማ ሥጋ፣ የዶሮ እርባታ፣ ወተት፣ ሱፍና እንቁላል በስፋት ታመርታለች። ሀገሪቱ በአውሮፓ ህብረት ውስጥ ትልቅ የጥራጥሬ፣ የሱፍ አበባ፣ የማርና ፕሪም አምራች ሀገርም ነች። በምስራቅ በኩል የሞልዳቪያን ፕላቶ ለስላሳ ኮረብታዎችና ሸለቆዎች ያሉት ሲሆን በደቡብ ምስራቅ በኩል ደግሞ ከአውሮፓ ትላልቅ ወንዞች አንዱ የሆነው የዳኑቤ ወንዝ ወደ ጥቁር ባህር ከመፍሰሱ በፊት ለም የሆነውን የዳኑቤ ደልታን ይፈጥራል። ደልታው በመቶዎች የሚቆጠሩ የአዕዋፍ ዝርያዎችን ጨምሮ በበለጸገው የብዝሃ ሕይወቱ የሚታወቅ የዩኔስኮ የዓለም ቅርስ ቦታ ነው። የሮማንያ ዋና ዋና ወንዞች በተለይም ዳኑቤ፣ ሙሬሽ፣ ኦልትና ፕሩት በታሪክ ውስጥ ለትራንስፖርት፣ ለግብርናና ለሰፈራ ወሳኝ ሚና ሲጫወቱ ነበር። ሮማንያ 4 የተለያዩ ወቅቶች ያሉት መካከለኛ አህጉራዊ የአየር ንብረት አላት። ክረምት በተለይም በተራሮችና በሰሜናዊ የሀገሪቱ አካባቢዎች እጅግ ቀዝቃዛ ሊሆን ይችላል። የሙቀት መጠኑም ብዙ ጊዜ ከዜሮ በታች የሚወርድ ሲሆን አብዛኛውን የሀገሪቱ ክፍልም በበረዶ ይሸፈናል። የበጋ ወቅት ከፍተኛ ሙቀት ያለው ሲሆን በተለይም በደቡባዊ የሀገሪቱ ክፍል እንዲሁም በጥቁር ባህር ዳርቻዎች የሙቀት መጠኑ ከ30 ዲግሪ ሴንቲግሬድ ሊበልጥ ይችላል። የሮማንያ የተለያየ የአየር ንብረትና መልክዓ ምድር የበለጸገ የእጽዋትና የእንስሳት ዝርያዎች መኖሪያ ናቸው። የሮማንያ ሰንደቅ ዓላማ ሰማያዊ፣ ቢጫና ቀይ ቀለሞች በጎን የተደረደሩበት ባለ 3 ቀለም ሰንደቅ ዓላማ ነው። ቀለሞቹ ሰማያዊው ነፃነትን፣ ቢጫው ፍትህን፣ እንዲሁም ቀዩ ደግሞ ወንድማማችነትን ያመለክታሉ። እነዚህ የሰንደቅ ዓላማው ቀለሞች ታዲያ የሮማንያን ራስን በራስ የመወሰን መብት ለማግኘት በ19ኛው ክፍለ ዘመን በነበሩ አብዮታዊ ንቅናቄዎች ጥቅም ላይ መዋል የጀመሩ ናቸው። የሮማንያ ታሪክ
ጥንታዊ ስልጣኔዎች፣ ኤምፓየሮችና የዘመናት የብሔራዊ ማንነት ትግል የፈጠሩት የበለጸገና ውስብስብ ታሪክ ነው። የዘመናዊቷ ሮማንያ ግዛት በመጀመሪያ የሮማውያን መስፋፋትን በጽናት በመቃወማቸው በሚታወቁት ዳሲያውያን የተባሉ ጥንታዊ ሕዝቦች ይኖሩበት ነበር። በ106 ዓ.ም የሮማ ኤምፓየር ዳሲያንን ድል በማድረግ የሮማን ባህል፣ ቋንቋና ፖለቲካን ወደ ቀጠናው አመጣ። በሦስተኛው ክፍለ ዘመን ሮማውያኑ ካፈገፈጉ በኋላ ቀጠናው በጎትስ፣ በሃንስ እንዲሁም በስላቭስ ተደጋጋሚ ወረራዎችን የተጋፈጠ ሲሆን ይህም የባህሎች ድብልቅ እንዲፈጠር ምክንያት ሆኗል። በመካከለኛው ዘመን ሦስት ኃይለኛ መንግስታት ብቅ አሉ፤ ዋላቺያ፣ ሞልዳቪያና ትራንሲልቫኒያ። እነዚህ ግዛቶች ብዙውን ጊዜ እንደ ኦቶማን ኤምፓየር፣ ሃንጋሪና ኦስትሪያ ካሉ የዘመኑ ኃያላን ኤምፓየሮች ስጋት ይደርስባቸው ነበር። ብዙውን ጊዜ ከድራኩላ አፈታሪክ ጋር የሚዛመደው እንደ ቫላድ ኤምፓለር፣ የዋላቺያው ቭላድ ሦስተኛው ያሉ መሪዎች የኦቶማንን አገዛዝ በመቃወም ዝነኛ ሆኑ። የራስ ገዝ አስተዳደር ጊዜያት ቢኖሩም ግዛቶቹ ለዘመናት በውጭ ኃይሎች በተለይም በኦቶማኖች ከፍተኛ ተጽዕኖ ስር ነበሩ። ኦቶማን ቱርኮች የዘመናዊቷ ሮማንያ አብዛኛው ግዛቶች በቀጥታ ያስተዳድሩ የነበረ ሲሆን እንደ ዋላቺያና ሞልዳቪያ ያሉት ግዛቶች ደግሞ ከፊል ነፃነት ተሰጥቷቸው ራሳቸውን እያስተዳደሩ ለኦቶማን ሱልጣን ግብር ይከፍሉ ነበር። በ1859 ዓ.ም ታዲያ ዋላቺያና ሞልዳቪያ በአሌክሳንድሩ ኢዮአን ኩዛ ስር በመዋሃድ የዘመናዊቷ ሮማንያ መሰረት ጥሏል። ሙሉ ነፃነት የተገኘው ግን በሩሲያ ቱርክ ጦርነት ጊዜ ማለትም ከ1877 እስከ 1878 ዓ.ም ወቅት ሲሆን ሮማንያም በ1881 ራሷን የቻለች ኪንግደም ሆነች። በአንደኛው የዓለም ጦርነት ሮማንያ መጀመሪያ ላይ ገለልተኛ ሆና የቆየች ሲሆን ነገር ግን በኋላ ከእንግሊዝ መራሹ አላይስ ህብረት ጋር ተቀላቅላ ወደ ጦርነቱ የገባች ሲሆን በጦርነቱ ማግስት ትራንሲልቫኒያንና ሌሎች ግዛቶችን በማግኘት ታላቋን ሮማንያን ፈጠረች። ሁለተኛው የዓለም ጦርነት ደግሞ ለሮማንያ ሁከትን ይዞ መጣ። ሮማንያ መጀመሪያ ከናዚ ጀርመን ጋር ተባበረች። በኋላ በ1944 ዓ.ም ደግሞ ጎራ ቀየረች። ከጦርነቱ በኋላ ሮማንያ በሶቪየት ሩሲያ ተጽዕኖ ስር ወደቀች። በጊዮርጊ እንዲሁም በኋላ ላይ በኒኮላይ ቻውቼስኩ በሚመራው የኮሙኒስት መንግሥት ስር ወድቃ አገሪቱን ከተቀረው ዓለም ያገለለና የኢኮኖሚ ውድቀትን ያስከተለ ከባድ አገዛዝ ለማሳለፍ ተገደደች። የ1989 ዓ.ም የሮማንያ አብዮት ቻውቼስኩን ከስልጣን ተወግዶ እንዲገደል በማድረጉ የኮሙኒዝም አስደናቂ ፍጻሜን አመልካች ነበር። ከዚያን ጊዜ ጀምሮ ሮማንያ ወደ ዴሞክራሲ የሽግግር ጉዞ ማድረግ የጀመረች ሲሆን በ2004 ኔቶን ተቀላቀለች። በ2007 ዓ.ም ደግሞ የአውሮፓ ህብረት አባል ሀገር ሆናለች። በኋላ በስፋት እንደምናየው ደግሞ ሀገሪቱ በቅርቡ ማለትም በፈረንጆቹ ጥር 2025 ዓ.ም የአውሮፓ ሸንገን ኤሪያን ተቀላቅላለች። ዛሬ ሮማንያ በላቲን በስላቭና በባልካን ተጽዕኖዎች የተዋሃደው በደማቅ ባህሏ፣ በተፈጥሮ ውበቷና በጥልቅና ስር በሰደዱ ታሪካዊ ወጎቿ ትታወቃለች። ሮማንያ የፌዴራል ፕሬዝደንታዊ ሪፐብሊክ ሀገር ናት። ይህም የፖለቲካ ስልጣን በፕሬዝደንቱና በጠቅላይ ሚኒስትር መካከል የተከፈለ ነው ማለት ነው። በ5 ዓመት የስልጣን ዘመን በህዝብ ድምፅ የሚመረጠው ፕሬዝደንቱ የመንግስት መሪ ሆነው የውጭ ፖሊሲንና የሀገር ደህንነትን ይቆጣጠራሉ። በፕሬዝደንቱ የሚሾሙትና በፓርላማ የሚጸድቁት ጠቅላይ ሚኒስትሩ ደግሞ መንግስትን ይመራሉ፣ እንዲሁም የሀገር ውስጥ ፖሊሲን ያስተዳድራሉ። የሮማንያ የፖለቲካ ምህዳር እንደ ብዙዎቹ ሌሎች የምስራቅና ደቡብ ምስራቅ አውሮፓ ሀገራት በሩሲያ ወዳጆችና የምዕራብ አውሮፓ ወዳጆች የተከፋፈለ ነው። በቅርቡ በተካሄደው ምርጫ ራሱ
የሩሲያ ጣልቃ ገብነት ነበረው በሚል ተሰርዞ እንደገና ለማካሄድ ቀጠሮ ተይዞለታል። ቡካሬስት የሮማንያ ደማቅ ዋና ከተማ በሀገሪቱ ደቡብ ምስራቅ ክፍል በዳምቦቪታ ወንዝ ዳርቻ ላይ ትገኛለች። በያዝነው የፈረንጆቹ 2025 ዓ.ም ወደ 1.7 ሚሊዮን ሕዝብ እንዳላት የሚገመት ሲሆን የሮማንያ ትልቋ ከተማ እንዲሁም የባህል የንግድና የፋይናንስ ማዕከል በመሆን ታገለግላለች። በ19ኛው ክፍለ ዘመን ውብ አርኪቴክቸሯ የተነሳ ትንሿ ፓሪስ በመባል የምትታወቀው ቡካሬስት የበለጸገ የጥንታዊና ዘመናዊ መስህቦች ድብልቅ ነች። የከተማዋ ጉብኝታችንን ታዲያ ከከተማዋ ምልክት የሆነው ከአርኩል ደ ትራያምፍ እንጀምር። አርኩል ደ ትራያምፍ በኪስሌቭ ሮድ የሚገኝ ታላቅ ሐውልት ሲሆን የሮሜኒያን ወታደራዊ ድሎችንና በአንደኛው የዓለም ጦርነት የተዋጉትን ወታደሮች ለማክበር የተገነባ ነው። በመጀመሪያም በ1922 ዓ.ም ከእንጨት ተሰርቶ የነበረ ሲሆን በኋላም በ1936 በፓሪስ በሚገኘው ታዋቂው አርክ ደ ትራያምፍ መልክን በመያዝ ከግራናይት ድንጋይ እንደገና ተገንብቷል። 27 ሜትር ከፍታ ያለው ይህ ሐውልት በታዋቂ የሮሜኒያ አርቲስቶች የተሰሩ ቅርጻቅርጾችን የያዘ ሲሆን ከላይ በልዩ አጋጣሚዎች ለጎብኚዎች የሚከፈት ሰፊ የእይታ መድረክ አለው። ይህ ሐውልት የብሔራዊ ኩራት ምልክትና በተለይም በሮሜኒያ ብሔራዊ ቀን ማለትም በታኅሳስ 1 ቀን ለሚደረጉ ወታደራዊ ሰልፎች ማዕከላዊ ቦታ ነው። የቡካሬስት መሃል ከተማ ወይም ዳውንታውን በተለይም በጥንታዊ አርኪቴክቸር ባሸበረቀው አሮጌው ከተማ ታሪክን፣ ባህልንና ዘመናዊ የመዝናኛ አማራጮችን በመያዝ የሚታወቅ ደማቅ አካባቢ ነው። በቱሪስቶችም ሆነ በአካባቢው ነዋሪዎች ተመራጭ ቦታ ሲሆን የተለያዩ ደማቅ ሬስቶራንቶች፣ ባሮች፣ የገበያና የባህል ልምዶችን ይዟል። ከተማ ውስጥ መታየት ካለባቸው ሌሎች ታዋቂ ቦታዎች ግዙፉ የፓርላማ ቤተ መንግሥት ወይም ፓላስ ኦፍ ዘ ፓርላመንት፣ ደማቅ የምሽት ሕይወትና በኮብልስቶን ጎዳናዎች ያሸበረቀው ማራኪው የድሮ የከተማው ክፍል ወይም ሴንትሩል ቬቺ፣ የሮማንያ አቴናይም እንዲሁም ባህላዊ የሮማንያ የገጠር ሕይወትን የሚያሳይ የመንደር ሙዚየም ይገኙበታል። ከተማዋ እንደ ሄራስትራው ፓርክ ያሉ ለመዝናኛ የሚሆኑ በርካታ መናፈሻዎችንም ይዛለች። ቡካሬስት ከተማ 5 መስመር ያለው የምድር ውስጥ ባቡር አውታረ መረብ፣ ወደ ሁሉም የከተማዋ ሰፈሮች የሚደርስ ዘመናዊ የአውቶቡሶች መረብ፣ የትራምና የትሮሊ ባሶች መረብን ጨምሮ ሰፊ የትራንስፖርት ሥርዓት ያላት ሲሆን ይህም በከተማዋ መዘዋወርን ቀላል ያደርገዋል። ቡካሬስት ውስጥ በአጠቃላይ የኑሮ ውድነቱ ተመጣጣኝ የሚባል ሲሆን ለምሳሌ የአንድ መኝታ ክፍል አፓርታማ ወርሃዊ ኪራይ እንደ ሰፈሩ የሚለያይ ሆኖ በአማካኝ ግን ከ300 እስከ 600 ዩሮ ሲሆን ባለ 2 መኝታ ክፍል አፓርታማ ደግሞ ከ450 እስከ 800 ዩሮ ሊደርስ ይችላል። በቡካሬስት ሴክተር 1 የሚባለው ክፍለ ከተማ ለኪራይ በጣም ውድ እንደሆነ ይነገራል። ሴክተር 6 ክፍለ ከተማ እንዲሁም የከተማዋ ጫፍ ሰፈሮች ደግሞ በአጠቃላይ የቤት ኪራይ በተመጣጣኝ ዋጋ የሚገኝባቸው ሰፈሮችን ይዟል። ከአዲስ አበባ ወደ ቡካሬስት ጉዞ ለማድረግ የሚወስደውን ሰዓትንና መንገድን ስንመለከት በአሁኑ ጊዜ በሁለቱም ከተሞች መካከል የቀጥታ በረራዎች የሉም። አሁን ያሉት በረራዎች ታዲያ በግብፅ ካይሮ ወይም ደግሞ በኢስታንቡል ቱርክ ትራንዚት የሚያደርጉ ሲሆን እነዚህ በረራዎችም በአማካኝ 10 ሰዓትና ከ650 እስከ 850 ዶላርን ይጠይቃሉ። ሮማንያ በአዲስ አበባ ቄርቆስ ክፍለ ከተማ ወረዳ 4 ወሎ ሰፈር ውስጥ ኤምባሲ ያላት ሲሆን በአንጻሩ ሀገራችን ኢትዮጵያ ሮማንያ ውስጥ ኤምባሲ የላትም።
የሮማንያው የአዲስ አበባ ኤምባሲ ወደ ሀገሪቱ ለሚገቡ ጎብኚዎች የተለያዩ የቪዛ አይነቶችን ፕሮሰስ የሚያደርጉ ሲሆን ዋነኞቹ የቪዛ አይነቶች ደግሞ የቱሪስትና የሥራ ቪዛዎች ናቸው። ታዲያ በቅርቡ ሮማንያ ከፍተኛ ቁጥር ያላቸው ስደተኞች እንዲሁም ጎብኚዎች ወደ ሀገሪቱ በማስገባት ትገኛለች። የዚህ ምክንያት ምንድነው ብለን የጠየቅን እንደሆነ መልሱ አንደኛው ሀገሪቱ ውስጥ ባለው የሰራተኛ ሰው ኃይል ፍላጎት ሲሆን፣ ሁለተኛው ምክንያት ደግሞ በቅርቡ ማለትም በፈረንጆቹ ጥር 1 ወደ ተከሰተው ጉዳይ ይወስደናል። ሮማንያ በጥር 1 ቀን 2025 ዓ.ም በይፋ የሼንገን ኤሪያ ሙሉ አባል ሆናለች። የሼንገን ኤሪያ መቀላቀል ማለት በሮማንያና በሌሎች የሼንገን አውሮፓዊ አገሮች መካከል የየብስ የአየርና የባህር ጉዞ የድንበር ቁጥጥሮች ተነስተዋል ማለት ነው። በሌላ አገላለጽ አንድ የሮማንያ ፓስፖርት ወይም ቪዛ ያለው ግለሰብ ወደ ሼንገን አገሮች ያለምንም ተጨማሪ ሰነድና ቁጥጥር መጓዝ ይችላል ማለት ነው። በምሳሌ ለማስረዳት አንድ የኢትዮጵያ ፓስፖርት የያዘን ሰው የሮማንያ ሼንገን ቪዛ ከተመታለት ያንን ቪዛ በመጠቀም ወደ ጀርመን ወይም ደግሞ ሌሎች የሼንገን አውሮፓዊ ሀገሮች መግባት ይችላል ማለት ነው። የሼንገን ቪዛ ላለው የውጭ ዜጋ ይህ የአጭር ጊዜ ቆይታ ማለትም በተለምዶ ከ180 ቀናት ውስጥ እስከ 90 ቀናት ድረስ ያለ ተጨማሪ ብሔራዊ ቪዛ በማንኛውም የሼንገን አባል ሀገራት ውስጥ በነፃነት የመጓዝ መብት ይሰጠዋል። ይህም በአባል የአውሮፓ ሀገራት መካከል ቱሪዝምን፣ የንግድ ጉዞንና የባህል ልውውጥን ያመቻቻል ተብሎ ይታመናል። የአዲስ ክስተት ታዲያ በሺዎች የሚቆጠሩ ከኤዥያና ከአፍሪካ የመጡ ስደተኞች የሼንገን ዞን አካል ወደሆነችው ሮማንያ በገፍ እንዲገቡ እያደረገ እንደሆነ ሪፖርቶች ያመለክታሉ። ከሀገራችን ኢትዮጵያም በርካቶች ወደ ሮማንያ እየተጓዙ ሲሆን ብዙ ኤጀንሲዎችም ይህንን የሮማንያ ቪዛ ፕሮሰስ በማድረግ በመስራት ላይ ይገኛሉ። በአሁኑ ጊዜም ሮማንያ ውስጥ ቁጥራቸው እየጨመረ የመጣ የኢትዮጵያ ማህበረሰብ የሚገኙ ሲሆን ኢትዮጵያውያን ሮማንያ ውስጥ ሥራ ለመስራት ታይፕ ዲ የተባለ የቪዛ አይነት ያስፈልጋቸዋል። በአጠቃላይም በተለይም ከሌሎች የአውሮፓ ሀገሮች አንጻር ሮማንያ ውስጥ ኑሮ በጣም ርካሽ የሚባል እንደሆነ እዛ የሚኖሩ ኢትዮጵያውያን ይናገራሉ። እኛ ጋር አንድ ሽሮ ማለት ላይክ በዩሮ ከሆነ 8 ዩሮ ማለት ነው። 8 ዩሮ አንድ ሽሮ 8 ዩሮ ነው። እዚህ ግን በጣም ርካሽ። በመዲናዋ ብሎም በሮሜኒያ ብቸኛ የሆነው የኢትዮጵያ ሬስቶራንት በቡካሬስት የሚገኘው አቢሲኒያ ባርና ሬስቶራንት ነው። የሮማንያ ኢኮኖሚ በማደግ ላይ ያለ ሚክስድ ወይም ድብልቅ የኢኮኖሚ አይነት ነው። እድገቱን በማፋጠን ላይ የሚገኙት ቁልፍ ዘርፎች የበለጸገ የኢንፎርሜሽን ቴክኖሎጂ ዘርፍ፣ ጠንካራ የሪል ስቴት ገበያ፣ ጉልህ የዘመናዊ ግብርናና እያደገ የመጣው የአረንጓዴ ኤነርጂ ዘርፍ ያካትታሉ። በአንጻራዊነት በሰለጠነና ተወዳዳሪ በሆነ የሰው ኃይል ምክንያት የአውቶሞቲቭ ኢንዱስትሪና ማኑፋክቸሪንግም ወሳኝ ሚና የሚጫወቱ ሲሆን የውጭ ኢንቨስትመንትንም ይስባሉ። ጠንካራ የመሠረተ ልማት ያላት ሮማንያ 22298 ኪሎ ሜትር ርዝመት ያለው የባቡር ኔትወርክ ያላት ሲሆን ይህም በዓለም 15ኛ ሰፊ የባቡር መንገድ ያላት ሀገር ያደርጋታል። ከፍተኛ ቁጥር ያለው የዲያስፖራ ማህበረሰብ ያላት ሀገሪቱ በውጭ ሀገራት ከሚኖሩ ሮማንያውያን ወደ ሀገር የሚላከው ገንዘብ በአንጻራዊነት ከፍተኛ ነው። በፈረንጆቹ በ2021 ብቻ በውጭ ሀገር የሚኖሩ ሮማናውያን ከ9 ቢሊዮን ዶላር በላይ ገንዘብ ልከዋል። ይህም ከሮማንያ ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ 3.2 ከመቶን ይሸፍናል። ይህ ሮማንያን በዓለም ላይ ከፍተኛ የሬሚታንስ ተቀባይ 10 ሀገራት መካከል አንዷ ያደርጋታል። ሮማንያ በአውሮፓ ህብረት ውስጥ ፈጣን እድገት በማሳየት ካሉ ኢኮኖሚዎች አንዷ ስትሆን እንደ ዓለም ባንክ መረጃ
በ2023 የሀገሪቱ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 350 ቢሊዮን ዶላር የነበረ ሲሆን የዜጎቿ አማካኝ ዓመታዊ የነፍስ ወከፍ ገቢ ደግሞ 18400 ዶላር ገደማ ነበር። ይህም ከአውሮፓ ህብረት ሀገራት አማካኝ በታች ነው። ይህ የሚያመለክተው ኢኮኖሚው እየሰፋ ቢሆንም የግለሰብ የሀብት ክፍፍል ከብዙ ምዕራባውያን የአውሮፓ ሀገራት አንጻር አሁንም ዝቅተኛ እንደሆነ ነው። የሮማንያ ኦፊሻላዊ ምንዛሬ የሮማንያ ሌው ሲሆን ይህ ቪዲዮ በተሰራበት ወቅት አንድ የአሜሪካ ዶላር በ4.3 የሮሜኒያ ሌው ይመነዘራል። ሮማንያ በአሁኑ ጊዜ በተለይም እንደ ኮንስትራክሽን፣ ኢንጂነሪንግ፣ ማኑፋክቸሪንግ እና የጤና እንክብካቤ ባሉ ዘርፎች ከፍተኛ የሰለጠነ የሰራተኛ እጥረት እያጋጠማት ነው። ይህ የፍላጎት መጨመር ታዲያ በሀገሪቱ ውስጥ የሰራተኞች ደሞዝ ጭማሪና ለውጭ ሰራተኞች አዳዲስ የሥራ ዕድሎችን በመፍጠር ላይ ይገኛል። የሮማንያ የህዝብ ብዛት ወደ 19 ሚሊዮን የሚጠጋ ሲሆን የሀገሪቱ ዜጎች በዋነኝነት ሮማንያውያን፣ ቀጥለውም ብዙ ቁጥር ያላቸው ሃንጋሪያውያን እንዲሁም ዩክሬናውያን ጨምሮ የበርካታ ምስራቅ አውሮፓ ህዝቦች ስብጥር ነው። ሮማንያ በተለይም የኮሙኒስት ስርዓት መውደቅን ተከትሎ ብዙ ዜጎቿ ወደ ምዕራብ አውሮፓና አሜሪካ የተሰደዱባት በመሆኑ በአሁኑ ጊዜ ከፍተኛ ቁጥር ያለው የዳያስፖራ ማህበረሰብ ያላት ሀገር ናት። የሮማንያውያን ቋንቋ ሮማንኛ የላቲን መነሻ ያለው የሮማንስ ቋንቋ ሲሆን ከጣሊያንኛ፣ ስፓኒሽ እንዲሁም ፈረንሳይኛ ጋር ተመሳሳይነት አለው። በሀገሪቱ ውስጥ ዋነኛው ሃይማኖት የሮማንያ ኦርቶዶክስ ክርስትና ሲሆን የማህበረሰቡ ባህላዊ ወጎችንና እሴቶችን ጥልቅ ተጽዕኖ ሲያሳድር እናየዋለን። ሮማንያ ውስጥ ሃይማኖት ትልቅ ቦታ ይሰጠዋል። ከ81 በመቶ በላይ ዜጎቿ የምስራቅ ኦርቶዶክስ ክርስትና ተከታዮች ናቸው። አውሮፓ ውስጥ በጣም ሃይማኖተኛ ከሚባሉ ህዝቦች ተርታም ይሰለፋሉ። በሀገሪቱ ውስጥ ሃይማኖታዊ ስርዓቶችና የቤተ ክርስቲያን የአምልኮ ስርዓቶችም በስፋት ይከናወናሉ። በአስደናቂ አርኪቴክቸር የሚታወቁት የሮማንያ ኦርቶዶክስ አብያተ ክርስቲያናት ታዲያ ለከተሞቿ ውበትና ግርማ ሞገስ ጨምረው እናያቸዋለን። ሀገሪቱ ውስጥ የቤተሰብ ትስስር እጅግ ጠንካራ ነው። እንግዳ መቀበልም ትልቅ ቦታ የሚሰጡት የበጎነት ምግባር ነው። በአጠቃላይ የሮማንያ ባህል የበለጸገና የተለያዩ ባህሎች ተጽዕኖ የሚንጸባረቅበት ደማቅ ባህል ነው። የጥንታዊ የዳሲያንና የሮማውያን ተጽዕኖዎችን ከጊዜ በኋላ ደግሞ ከስላቭና ከኦቶማን ቱርክ ባህሎች ጋር በማዋሃድ ሀገሪቱ የራሷን የተዋበ ባህላዊ ማንነትን ፈጥራለች። ይህ ታዲያ በባህላዊ ሙዚቃቸውና ጭፈራዎቻቸው፣ ደማቅ ጥበባቸውና ልዩ ልዩ ልማዶቻቸው በተለይም በበዓላት፣ በሰርግና የሐዘን ባህላቸው ላይ ይታያል። በተለይም በገጠር አካባቢዎች እንደ አስማት፣ ጥንቆላና ቡዳ የመሰሉ እምነቶች እንዲሁም ልማዶች በስፋት እንዳሉ ይነገራል። ሮማንያውያን ተግባቢዎች ናቸው ይባላሉ። በአጠቃላይም እጅ በመጨባበጥ ሰላምታ ይለዋወጣሉ። በሀገሪቱ ውስጥ ጥቁሮች ገና በቅርብ ዓመታት ብቻ እየገቡ ስለሆነ በተለይም ከቡካሬስት ውጭ ጥቁር ሰው ሲያዩ የማፍጠጥ ልማድ እንዳላቸውና ይህም ለአንዳንድ ጥቁሮች ምቾት የሚነሳ እንደሆነ ሀገሪቱን የጎበኙ ወይም እዛ የሚኖሩ ጥቁሮች ሲናገሩ ይሰማል። የሮማንያ ምግብ ዋና ዋና ግብዓቶች የአሳማ ስጋ፣ የበሬ ስጋና የተለያዩ አትክልቶች ሲሆኑ ብዙውን ጊዜም ከተወዳጁ ምግባቸው ከማማሊጋ ጋር ይቀርባሉ። ተወዳጅ ምግቦቻቸው ሳርማሌ፣ የጎመን ጥቅል፣ ከተለያዩ ቅመማ ቅመሞች ጋር የሚቀርበው ማማሊጋ እንዲሁም ቶኪ ቱራ የአሳማ ስጋና ቋሊማ ያለው ወጥን ያካትታሉ። ሮማንያ ውስጥ ከጥንት ጀምሮ
ሲወርድ የመጣ ጠንካራ የወይን ጠጅ ባህልም አላቸው። ወይን ጠጅም የበዓሎቻቸውና የማዕዳቸው ዋና አካል ነው። በተጨማሪም ሀገሪቱ አውሮፓ ውስጥ ስድስተኛዋ ትልቅ የወይን ጠጅ አምራች ሀገር ነች። ሮማንያ በተፈጥሮና በታሪክ የታደለች ሀብታምና ውብ ሀገር ስትሆን 7 ቅርሶቿንም በዩኔስኮ የዓለም ቅርስ መዝገብ ውስጥ አስመዝግባለች። ሀገሪቱን የማየት ዕድል ካገኛችሁ መጎብኘት ያለባቸውን 6 ታዋቂ መዳረሻዎች እንደሚከተለው እንቃኛለን። ዲሚትሪ ጉስቲ ብሔራዊ የገጠር ሙዚየም። ሮማንያውያን አስደናቂ የገጠር ባህልና የቤት አሰራር ልማዶች አሏቸው። የባህላዊው የሮማንያ የገጠር ሕይወት ትክክለኛ እይታ ለማግኘት ታዲያ ቡካሬስት የሚገኘው የዲሚትሪ ጉስቲ ብሔራዊ የገጠር ሙዚየም የግድ መጎብኘት ያለበት ቦታ ነው። በመዲናዋ በሚገኘው ሄራስትራው ፓርክ ውስጥ የሚገኘው ይህ ሙዚየም በ1936 የተቋቋመ ሲሆን ከሮማንያ ገጠራማ አካባቢዎች የተውጣጡ ከ270 በላይ ትክክለኛ ቤቶች፣ እርሻዎች፣ የንፋስ ወፍጮዎችና አብያተ ክርስቲያናትን ያሳያል። እያንዳንዱ መዋቅር የተለያዩ ታሪካዊ ወቅቶችን፣ የጎሳ ቡድኖችንና ክልሎችን ይወክላል። ከማራሙሬሽ የእንጨት አብያተ ክርስቲያናት እስከ ኦልቴኒያ የሳር ቤቶች ድረስ ጎብኚዎች በራሳቸው እየተዟዟሩ መጎብኘት ወይም ደግሞ ስለ ሮማንያ ገጠሮች ስነ ሕንፃ ልማዶችና የእጅ ሥራዎች ለመማር በባለሙያዎች የተመራ ጉብኝቶችን ማድረግ ይችላሉ። ከቡካሬስት መሃል ከተማ በሜትሮ ወይም በአውቶቡስ በቀላሉ ተደራሽ የሆነ የቱሪስት ስፍራ ነው። ብራን ካስል። ብራን ካስል በትራንሲልቫኒያና በዋላቻ ድንበር አቅራቢያ በአስደናቂ ሁኔታ በገደል ላይ የተገነባ ቤተ መንግሥት ነው። በ1377 ዓ.ም ወራሪ ኃይሎችን ለመከላከል እንደ ምሽግ የተገነባ ሲሆን ቀጥሎ ግን የነገሥታቱ መኖሪያ በመሆን አገልግሏል። በውስጡም የመካከለኛው ዘመን የጦር መሣሪያዎች፣ ጥበብና የሮማንያ ነገሥታት ታሪክ ኤግዚቢሽኖችን ያገኛሉ። ከብራሾቭ ከተማ በቀላሉ በ30 ደቂቃ የመኪና ጉዞ ይደረስበታል። ፔሌሽ ካስል በሲናያ አቅራቢያ በካርፓቲያን ተራሮች ላይ የሚገኘው ፔሌሽ ካስል በ1873 እና በ1914 መካከል ለንጉሥ ካሮል አንደኛ የተገነባ እንደ ተረት የሚመስል የህዳሴ ዘመን አርኪቴክቸር ስታይል ያለው ድንቅ ቤተ መንግሥት ነው። በጊዜውም በአውሮፓ ውስጥ ሙሉ በሙሉ በኤሌክትሪክ የሚሠራ የመጀመሪያው ቤተ መንግሥት ነበር። የቅንጦት ውስጣዊ ክፍሎቹ ባለቀለም መስታወቶችና የተቀረጹ የእንጨት ሥራዎች የአውሮፓ ነገሥታት ታሪክን በከፍተኛ ደረጃ ያንጸባርቃሉ። ከመዲናዋ ቡካሬስት ወደ ሲናያ በባቡር በ2 ሰዓት ጉዞ የሚካሄድ ሲሆን ከዚያ በኋላ ውብ የእግር ጉዞ ወይም የአውቶቡስ ጉዞ ይከተላል። ትራንስፋጋራሻን ሃይዌይ በቶፕ ጊር በዓለም ላይ ምርጡ መንገድ ተብሎ የተሰየመው ትራንስፋጋራሻን በ1970ዎቹ በኒኮላይ ቻውቼስኩ ስር የተገነባ አስደናቂ የአልፕስ አውራ ጎዳና ነው። በፋጋራሽ ተራሮች ውስጥ የተሠራ ጠመዝማዛ መንገድ ሲሆን አስደናቂ እይታዎችን፣ ሹል ኩርባዎችንና ወደ ባሊአ ሐይቅ መዳረሻን ይሰጣል። በበረዶ ምክንያትም መንገዱ ከሰኔ እስከ ጥቅምት ወራት ብቻ የሚከፈት ሲሆን ለመንገድ ጉዞዎች ወይም ለብስክሌት ጀብዶዎች ተስማሚ መንገድ ነው። ሆያ ባቺዩ ጫካ በዓለማችን እጅግ አስፈሪ ከሚባሉት ደኖች አንዱ በመባል የሚታወቀው በክሉጅ ናፖካ አቅራቢያ የሚገኘው ሆያ ባቺዩ ከጫካው ጋር የተያያዙ አስፈሪ ታሪኮችና የሆረር ታሪክን ለማጠናከር
የበቀሉ የሚመስሉ የተጣመሙ ዛፎቹ ዝነኛ ነው። ብዙውን ጊዜ የሮማንያ የቤርሙዳ ትሪያንግል ተብሎ የሚጠራ ሲሆን ያልተለመዱ የዛፍ ቅርጾችን፣ ምንም አይነት እጽዋት የማይበቅሉበት ክብ ቅርጽ ያለው ቦታና ከተፈጥሮ በላይ የሆኑ ክስተቶች ሪፖርቶችን ጨምሮ ባልተለመዱ ክስተቶቹ ይታወቃል። የተፈጥሮ አድናቂዎችን፣ ፎቶግራፍ አንሺዎችንና የእግር ጉዞ አድናቂዎችንም ይስባል። በጫካው ውስጥ ሆኑ ስለሚባሉ አስፈሪ ታሪኮችን ለመስማት ፍላጎት ካለዎት ወይም ደግሞ በተፈጥሮ ውስጥ ልዩ የእግር ጉዞ ብቻ ከፈለጉ ይህ ለእርስዎ አስደናቂ የጉብኝት ስፍራ ነው። ሜሪ ሴሜትሪ፣ ደስተኛው የመቃብር ስፍራ በሳፓንታ መንደር ውስጥ የሚገኝ ሲሆን በእርግጥም በአይነቱ እጅግ የተለየ ነው። በሰሜናዊ ሮማንያ በምትገኘው 5000 ነዋሪዎች ባሏት በዚች ትንሽ መንደር ውስጥ ከእመቤታችን ማርያም ቤተክርስቲያን ጀርባ ቺማቲዩል ቬሰል ወይም ደስተኛው መቃብር በመባል የሚታወቅ ልዩ የመቃብር ስፍራ አለ። እንዲህ የተባለውም አለ ምክንያት አይደለም። እያንዳንዱ መቃብር በአስፈሪና ቀዝቃዛ ድንጋይ ሳይሆን በደማቅ ሰማያዊ ቀለም በተቀቡና ስለሟቹ ዘላለማዊ ነዋሪ ሕይወትና ባህሪ ትንሽ ነገር በሚገልጽ ስዕልና ኦሪጂናል ግጥም ያጌጡ በሚያምር ሁኔታ በተቀረጸ የእንጨት መስቀል ምልክት የተደረገባቸው ሲያዩዋቸው ለዓይን የሚያምሩ የመቃብር ስፍራዎች ናቸው። አንዳንድ ጥቅሶቹ በጣም አስቂኝ ሲሆኑ፣ ሌሎቹ ደግሞ የበለጠ አዝናኝ ናቸው። እስኪ እንደው ፈገግ ከሚያሰኙ የመቃብር ላይ ጥቅሶች እዛው በአንዱ መቃብር ላይ የተጻፈውን ግጥም በግርድፉ ወደ አማርኛ ተርጉመን እንደሚከተለው እናቅርበው። እንዲህ ይላል። እዚህ አርፌያለሁ። ስሜ ስቴፋን ነው። በኖርኩበት ዘመን ሁሉ መጠጣትን እወድ ነበር። ባለቤቴ ስትለየኝ ታዲያ አዝኜ ስለነበር በጣም ጠጣው። ከዚያም ደስተኛ ለመሆን የበለጠ ጠጣው። የባለቤቴ መለየት እንዳይጎዳኝ ነበር ሐሳቤ። ከጓደኞቼ ጋርም እንጠጣ ነበረ። ብዙ ጠጣው። ይሁን እንጂ አሁንም እንደተጠማው ነኝ። ስለዚህ እናንተ ወደ መቃብሬ የምትመጡ እዚች ጋ ትንሽ ወይን ጠጅ ትታችሁልኝ ሂዱ ይላል። ወደ ሮማንያ ደውለው ዘመድ ጓደኛ መጠየቅ ቢፈልጉ +40 የሀገሪቱ የስልክ ኮድ ነው። የሮማንያ የሰዓት አቆጣጠር በጂኤምቲ +3 ላይ ከኢትዮጵያ በተመሳሳይ የሰዓት ዞን ትገኛለች። ነገር ግን በክረምት ጊዜ የሮማንያ የሰዓት ዞን ወደ ጂኤምቲ +2 ስለሚቀየር ኢትዮጵያ በ1 ሰዓት ትቀድማታለች። ውድ የማራኪ ቤተሰብ፣ የዛሬው የሮማንያ ቅኝታችን በዚህ አብቅቷል። ሮማንያ ውስጥ የምትኖሩ ከሆነ ወይም ሀገሪቱን የማየት ዕድል ገጥሟችሁ ከነበር ስለ ሀገሪቱ የምታውቁትን የምትወዱትን ኮሜንት ላይ ጻፉልን። በቀጣይ በሌላ የበረራ መዳረሻችን እስከምንገናኝ ሮማኖቹ እንደሚሉት ላ ሬቬዴሬ፣ ደህና ሁኑ።